ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ኦሮሚያን ለማስታጠቅ ግዢ የተፈጸመበት ምስጢራዊ ሰነድ ተጋለጠ። የሐዋሳ መምህራን የብልጽግናን ስብሰባ ረግጠው ወጡ። ኦሮሚያ መከላከያ ገድየዋለሁ ያለውን የኦሮሚያ ክልል ሹመት ሰጠው። ጉቦ የተቀበለው ፖሊስም በቁጥጥር ስር ዋለ። ጌታቸው ረዳም ሕይወቴ አደጋ ውስጥ ነው ሲል ተናገረ። ከፍተኛ የጦር መሳሪያ የጫነው አይሮፕላን ቦሌ ማረፉ ተገለጠ። አዳዲስ ምሩቃንም የት እንደገቡ አልታወቀም ከነሙሉ ትጥቃቸው። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ በተለያዩ የአማራ ግዛቶች እያደረገ ያለው ጦርነት ጠንክሮ መቀጠሉ ተነገረ። ነበልባሉ ዘመቻ አንድነት አጠናክረው ቀጥለውበታል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ነው የአማራ ፋኖ አንድ የሚያደርገውን ዘመቻ አንድነት አጠናክሮ መቀጠሉ የተገለጸው። ድል ገድል ዘወትር ተግባራቸው የሆነው የሸዋ ፋኖ ፈርጦች የምንጃር ሸንኮራ ንቦች ቀፏቸውን አላግባብ ተነክቶ ነኪውን እየነደፉት ሰላሙን አሳጥተውታል። በፋኖ 50 አለቃ ፍቃዱ ጥላሁን ዋና አዛዥነት የሚመራው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ነው የሸዋ ከዋክብቶችን በፋኖ ሸጋው የሚመራው የሻለቃ አንድ ፋኖች ጠላት በነፍጣቸው ማነጋገር ከጀመሩ ሰነባብተውበታል። ለጠላት የረመጽ እሳት የሆኑት ነበልባሎቹ በቀን በቀን ትላልቅ ድሎችን እየተጎናጸፉ መሆኑ ነው የተገለጸው። ሸዋ አሁን ቆርጦ ተነስቷል፣ ወደኋላ ላይመለስም። ትግሉን አጠናክሮ እየቀጠለ ሸንተረሩን ተራውን እያቆራረጠ በየጥሻ ሁሉ እየተጋ ወደፊት እየገሰገሰ መሆኑ ነው የተገለጸው። በተለይም በትላንትናው ዕለት ጀንበር ስትዘልቅ አመሻሹን የአብይ አህመድ የመከላከያ ኃይሎችን እንደ በሚያሳዝን እና በሚገርም ሁኔታ ምንሻና ፖሊሶችን ጭምር ሳይቀር በሁለት ፒካፕ ወደ ሙሉ ቀበሌ ጥቁር አስፓልቱን ተከትለው በመውጣት አባቴንህ ሀገር ግለሰብ ቤት በመግባት ነው ገንዘብ ዘርፈው ሱቅ በመስበር አጸያፊ ልብነት ወንጀል ሰርተው ወደ አርቲ ከተማ ሲመለሱ በፋኖ ሸጋው የሚመራው ሻለቃ አንድ ፋኖችን ግድብ ተብሎ በሚጠራው አካባቢ ባደረጉት የደፈጣ ውጊያ በተወሰደው ከባድ እርምጃ ብዙዎቹ ከፍተኛ ጉዳት እየደረሰባቸውና ሌሎችም ትጥቃቸውን ለፋኖ አስረክበው እጃቸውን መስጠታቸው ነው የተገለጸው። አገዛዙ ሙትና ቁስለኛውን አንስቶ አራርቲ ቴክኒክ ሙያ ትምህርት ቤት ያስገባ መሆኑን እና ቀላል ቁስለኞች ደግሞ አራርቲ ሆስፒታል ያስገባ መሆኑን የዓይን እማኞችም አረጋግጠዋል። ነበልባሎቹ አራርቲ ከተማ በመግባት በምንጃር ሸንኮራ ወረዳ ፖሊስ ጣቢያ ላይ የቦምብ ፍንዳታ ፈጽመው መውጣታቸው ነው የተገለጸው። ፋኖ አጠናክሮ ኃይሉን ወደፊት እየገሰገሰ ያለ ሲሆን በተለያዩ የአማራ ግዛቶች ያለው ትግል አሁንም ጠንክሮ መቀጠሉ ነው የተገለጠው። በተለይም በፋኖች የሚያደርጉትን ተጋድሎ መቋቋም ያቃተው ያገዛዙ ሰራዊት ፋኖ ወደማይገኝባቸው አካባቢዎች በመሄድ በንብረት ላይ ሁሉ ውድመት ማድረሱን ቀጥሎበታል። ከሰሞኑ በተጀመረውም ዘመቻ አንድነት አገዛዙ በደቡብ ጎንደር ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ተከትሎ ነው በቂም በቀል ተነሳስቶ ንጹሐንን መግደል እየጀመረው። ልጫ፣ ጅባስራ፣ ሾለከት፣ ቆማና መካነ ኢየሱስ ከተማ በማህበረሰቡ ንብረት ማውደሙም ተያይዘውታል። ፋኖ እግር በእግር እየተከታተለ እርምጃውን አጠናክሮ እየወሰደበት መሆኑ ነው የተገለጸው። በተለይም በውባንተ አንደኛ ኮር ጉና ክፍለ ጦር እስቴደንሳ ብርጌድ ቃል አቀባይ ፋኖ አማራው እንደገለጸው ከሆነ ግፉ የማያልቀው የብርሃኑ መከላከያ ኃይል አሁንም የአርሶ አደሮችን የቁም እንስሳት በሬዎችን እያረደና በእሳት እያቃጠለ እንደሚገኝም ነው ያረጋገጠው። በተመሳሳይ መካነ ኢየሱስ ከተማ ላይ ከ30 በላይ የሚሆኑ ንጹሐንን ያለ ጥፋታቸው አስሮ እንደሚገኝ የስቴደንሳ ብርጌድ ቃል አቀባይ ይህንም አክሎ ገልጿል። የብርጌዱ ፋኖ በቀጠናው ለሚፈጽመው ጥቃት ሁሉ አጸፋውን እርምጃ ይወስዳል ያለው ፋኖ ማረው በተጠንቀቅ ላይ ሆነው የበላይነት ትዕዛዝ ብቻ እየተጠባበቀ እንደሚገኝ ነው የገለጸው። ያለምንም ምክንያት በወገኖቻችን ላይ እየደረሰ ያለውን ግፍና በደል በመከላከሉ በኩል ጠንክረን እንቀጥላለን ሲልም ነው የተናገረው። የአማራ ፋኖ ትግሉን አጠናክሮ ከቀጠለባቸው ምድሮች አንዱ የጎንደር ነው። በጎንደር ግንባርም ከፍተኛ ድሎችን ፋኖ እየተጎናጸፈ መሆኑ ተገልጿል። የአማራ ፋኖ በአንድነት በጎንደር ሜጀር ጀነራል ዋንታ ባተ ክፍለ ጦር
ኮር አንደኛ ኮር ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦር አለምበር ከተማ ላይ አስገራሚ ሰርጂካል ኦፕሬሽን በመስራት ታሪክ መስራቱ ነው የተገለጸው። ኢንጂነር ስመኘው ተወርዋሪ ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ሁሉ ተጋድሎ ጠንክሮ መቀጠሉ ነው የተገለጸው። በተደጋጋሚ ጊዜያቶች እየተደረጉ ያሉትን ተጋድሎች በተለይም የፋኖ ኃይሎች 8 አንድ ቲም ልጆቹን አስርጎ በማስገባት የአለምበር ከተማን አንቀሳቃሽ የሆነውን ባንዳ አቶ መላኩ ቢሰጥ የተባለውን ቀበሌ አስተዳደር ባንዳ ከናጃቢዎቹ ወደማይቀርበት መሸኘቱንም ገልጧል። በተለይም ልጆቹ በትላልቅ በሰሯቸው ኦፕሬሽኖች የመጀመሪያ ቅምሻ እንደሆነና ብዙ ስራ የመስራት አቅማቸውንም በጥልቀት አሳይተውታል። ለዚህ ለባንዳ ኃይል ስለሆነ ገለጹት። ሌላው አስታጥቄ ስንል የምንጠራው የአብይ ሰራዊቶችን አሰልጥኖ አስታጥቆ ወደሚልክልን በመሳሪያ ትጥቃቸውን ጭምር ወደኛ እያስረከቡ ነው ያሉት ሲሉ ገልጸውታል። ከፋኖ ጋር ቆሞ መዋጋት የማይችለው የመከላከያ ኃይል ዛሬም ጭምር ያለውን መሳሪያ እያስረከበ ሩጫውን ቀጥሎበታል ነው የተባለው። ዘመቻው አንድነት ጠንክሮ የቀጠለባቸው አካባቢዎች ሌላው ወሎ ነው። በወሎ ቤተ አማራም ትላልቅ ግንባሮች ላይ በተደረጉት ውጊያዎች ጀብዱ ተፈጽሞባቸዋል። ፋኖ ትግሉን አጠናክሮ ከማህበረሰቡ ከገበሬው ጋር ጭምር በጋራና በቅንጅት እየሰሩ ያለው ትግል እጅግ ጉድ የሚያሰኝ ነው ተብሏል። በተለይም በዘመቻ አንድነት የአማራ ፋኖ ወሎ ቤተ አማራ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ደሴ ዙሪያ ኩታበር ወረዳ ታላላቅ ድል መጎናጸፉም ተገልጧል። ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ባደረጋቸው ትላልቅ ድሎች ደሴ ዙሪያ ኩታበር ከተማ በተደረገም ተጋድሎ ከ50 በላይ ዙፋን ጠባቂ ሰራዊቱ በመደምሰስና በርካቶችን በማቁሰል ታላቅ ድል መጎናጸፉ ነው የተገለጸው። በአሁኑ ሰዓትም የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆኑ የበቁት ቤተ አማራ ክፍለ ጦር ጠንክሮ በመቀጠል የዘመቻ አንድነት ባደረጉ ታላላቅ ተጋድሎ በርካታ ጠላትና ሞት ቁስለኛ በማድረግ ባሻገር ከ30 በላይ ክላሽንኮቭና ከፍተኛ ኃይል ያለውን የመሳሪያ ኃይሉን በእጁ ማስገባቱ ነው የተገለጸው። ብሬኖች፣ ትላልቅ የቡድን መሳሪያዎች ጭምር ሳይቀር ብለዋል። ትግሉ ጠንክሮ የቀጠለበት የአማራ ክልል አሁንም ወደፊት እየገሰገሰ ያለውን ኃይል መቋቋም እያካለው ኃይል እጁን መስጠቱን ቀጥሎትበታል። በመተማ ዮሐንስ ወረዳ ተመድበው ከነበሩት አዳዲስ ምሩቃንም የአድማ ብተና ኃይሎች መካከል 2 ጋንታ ሙሉ አባላት ለስምሪት በወጡበት መጥፋታቸው ነው የተነገረው። የአድማ ብተና አባላቱ 2 የቡድን መሳሪያ ጨምሮ ከነ ሙሉ ወታደራዊ ትጥቃቸው ደብዛቸው የጠፋ መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች እየተደረጉ ያሉትን ተጋድሎ አጠናክሮ የቀጠለው የአማራ ፋኖ አሁንም ወደፊት መገስገሱን ቀጥሏል። በተለይም በመከላከያ በኩል እየደረሰ ያለ ጉዳትን በተመለከተ የዘውዱ ሾው ሚዲያም ለማጣራት ያደረገው ሙከራ አልተሳካም። በመከላከያ በኩል የሚደርሱትን ጉዳቶች በተመለከተ በተደጋጋሚ ጊዜያቶች ስልክ በመደወል ለማጣራት ያደረግነው ጥረት ፈቃደኞች ባለመሆናቸው ምክንያት ማካተት አልተቻለም። በታቦተ ሕጉ ላይ የተሳለቁ ግለሰቦች በስርዓት መቀጣታቸው ታወቀ። የጥምቀት በዓልን ምክንያት በማድረግ ነው በታቦቱ ሕጉ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ መወሰኑን የወላይታ ዞን አረካ ከተማ ፖሊስ ጽሕፈት ቤት ያሳወቀው። በጥምቀት በዓል ላይ ታቦቱ ላይ በመሳለቅና በመቀለድ ይህንን ድርጊት ሲፈጽሙ የቆዩት ልጆች ናቸው ለሕግ እንዲቀርቡ ተደርጎ ጉዳዩ ማጣራት ከተደረገ በኋላ አስፈላጊው የፍርድ ውሳኔ ያገኙት ብሏል። በተለይም ወንጀሉ ከፈጸሙት መካከል በቁጥጥር ስር በማዋል የቆየ ወጣት አቤል አዳፍሬ ሲሆን ነዋሪነቱ የአረካ ከተማ አረዳ ቀበሌ አስተዳደር ውስጥ እንደሆነ ነው የተገለጸው። ግለሰቡ በማህበራዊ ትስስር ገጽ ተከታታይ በጋራ የቲክቶክ ቪዲዮ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር የሚነካና የእምነቱን ተከታዮች ያስቆጣ ተግባር መፈጸሙን ተከትሎ ነው በርካቶች በሕግ መጠየቅ አለበት የሚል ሀሳባቸውን ሲያንጸባርቁ እንደነበረም አይዘነጋም። የተከሳሹ ክስ ሂደት መርማሪው ፖሊስ የምርመራ ሂደቱን ጨርሶ ወደ ሕግ አቃቢ ሕግ በማስተላለፉ ነው ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆኑ ፍርድ ቤቱ 1 ዓመት ከ4 ወር እስራት እንዲቀጣ ውሳኔ የሰጠበት መሆኑ የተገለጠው። ጌታቸው ረዳ ህይወቴ አደጋ ውስጥ ነው ሲል ተናገረ። በትግራይ ያለውን የፖለቲካ ሁኔታ ለደህንነቴም ያሰጋኛል ሲል ነው የገለጸው። ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እንደተናገረው ከሆነ አሁን አደጋ ውስጥ ነው ህይወቴ ያለው ሲል ነው ያሳወቀው። በዱባይም ሆነ
ብሬንድ ስቶር ኤጀንሲ ለተባለው ሚዲያ ቃለመጠየቅ በተናገረበት ጊዜ ነው። ለሕክምና በዱባይ እንደሚገኝና በቅርቡ ወደ ኢትዮጵያ እንደሚመለስ የገለጸው ፕሬዚዳንት ጌታቸው እስካሁኑ በኃላፊነቴ እንደሚገኝና መንግስታዊ ስራዎችንም እየተከታተልኩ እየፈረምኩ እገኛለሁ ሲል ነው ለጋዜጠኛው የገለጸለት። አሁን ግን ህይወቴ አደጋ ውስጥ ነው፣ በጣም እየሰጋሁ ነኝ ሲል ነው የተናገረው። ይህንን ስጋት ያለበት መሆኑን የገለጸው ጌታቸው ረዳ በቀጣይ ትግራይ ማንንም ይምራት ብዙ አያሳስበንም ያለው ጌታቸው ማንኛውም የትግራይ መሪ ከፌዴራል መንግስቱ መቀራረብ በመመካከር የፕሪቶሪያውን የሰላም ስምምነት በማክበር ግዛታዊ አንድነት ተፈናቃዮችን ወደ ቀያቸው እንዲመልሱ መስራት አለበትም ሲል ነው ያሳስበው። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረገው ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገን አስተሳሰብ መቀየር የትግራይን ችግር ይፈተዋል ሲልም አክሎ ተናግረዋል። በእድሜ የገፉ አመራሮች ከ20 እስከ 30 ዓመት ዕድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅም አለበት ሲል ነው አክሎ የተናገረው ጌታቸው ረዳ። ፕሬዚዳንት ጌታቸው ረዳ በትግራይ ያለውን የፖለቲካ ቀውስ አካሄድ ለደህንነቴ ያሰጋኛል ሲል ነው በዚሁ ቃለ ምልልስ ላይ የገለጠው። እሰጋለሁ፣ በተደጋጋሚ ጊዜያቶች የተለያዩ ሙከራዎች ተደርገዋል፣ አሁንም ስጋት አለብኝ ሲል በተደጋጋሚ ይህንን አስረድቷል ለጋዜጠኛው። 200 ብር ጉቦ ተቀብሏል የተባለው ኢንስፔክተር በቁጥጥር ስር መዋሉ ተገለጸ። በጉለሌ ክፍለ ከተማ ነው ወረዳ 7 ልዩ ቦታው ሰሜን መዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 ብር ኖት ሲቀበል ነው በቁጥጥር ስር እንዲውል መረጃውን ያቀበሉት ጉዳዩ የሚመለከታቸው ግለሰቦች ተብለዋል። በተለይም የብር ኖቱ ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩ መነሻ በማድረግ መረጃ ግለሰቡ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ነው የጉለሌ ክፍለ ከተማ ፖሊስ መምሪያ ያሳወቀው። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ እንደሆነ የተገለጸው። በፖሊስ አገልግሎት ውስጥ ተገልጋዩ የሚያማርሩና የተቋሙ መልካም ገጽታ የሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጹት ፖሊስ መሰል ህግ ውስጥ ተግባራዊ በሚፈጸም አመራርም ሆነ አባላት ላይ እየወሰደ ያለው እርምጃ አጠናክሮ እንደሚቀጥል ነው የገለጸው። ይሁን እንጂ በብዙዎቹ ዘንድ ይህ ፖሊስ መያዝን ምክንያት በማድረግ የተሰጠው መግለጫ እጅግ አሳዛኝ ነው ይሉታል በርካቶቹ። በየጠራራ ፀሐይ በየቀኑ በሚሊዮን የሚቆጠር ገንዘብ እየጠየቁ ባለበት በዚህ ሰዓት እነዚህን ለህግ አቅርቦ የፍርድ ውሳኔ ማሰጠት ሲገባው፣ ይሁን እንጂ የአዲስ አበባ ፖሊስና ሌሎችም የመንግስት አካላቶች ምንም ሳያደርጉ ቁጭ ብለው ዛሬ 200 ብር ተይዞበታል በሚል በማህበራዊ ገጽ ላይ ስለተዘዋወረ ብቻ ይህንን በቁጥጥር ስር መዋላቸው መግለጻቸው በህግ አስተዳደሩ ላይ ትልቅ ጫና የሚፈጥሩ ተግባሮች እንዳሉም አመላካች ነው ሲሉም ገልጠውታል። መከላከያ ገድየዋለው ደምስሼዋለው ሲል የነበረው በኦሮሞ ነጻነት ሰራዊት ውስጥ በደቡብ ምዕራብ በሸዋ የቡድን አመራር የነበረው ጃል ጎሬ ወይም ሚልኬሳ ለታ ለደቡብ ምዕራብ ሸዋ የጸጥታ አስተዳደር ምክትል ሆኖ መሾሙ ተገለጸ። እጅግ የሚገርም ነው ይላሉ ሰዎቹ። በተደጋጋሚ ጊዜያቶች መከላከያ የሚሰጣቸው ዘገባዎች ሐሰትና ውሸት የታከሉባቸው እንደሆነ የሚያስረዳ ነው ሲል ነው አክለው የገለጹት። በዚህ በምስሉ ላይ እንደምታዩት የመከላከያ ሚኒስትር በሰጠው መግለጫ ላይ ነው ይህንን የኦሮሞ ወይም ሸኔ ቡድን ደምስሼዋለሁ ሲል ከዚህ ቀደም የገለጸው። ይሁን እንጂ ይህ የኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድን አመራር የነበረው ጃል ጎሬ አሁን ግን በኦሮሚያ ሌላ ሹመት ሽልማት ተሰጥቶታል። የደቡብ ምዕራብ ሸዋ ዞን የጸጥታ አስተዳደር ምክትል ኃላፊ ሆኖ ነው የተሾመው። ምን እየተሰራ ምን እየተደረገ እንዳለ በኢትዮጵያ ውስጥ አመላካች ጉዳዮች እየቀረቡ ናቸው። የፌዴሪ መከላከያ ሚኒስቴር ግንቦት 6 2016 ዓ.ም አውጥቶ በነበረው ዘገባ ላይ ነው ጃል ጎሬ ከ6 ግብረ አበሮቹ ጋር ደምስሼዋለሁ ሲል ገልጾ የነበረው። ይሁን እንጂ ዛሬ የኦሮሚያ ክልል ይህንን ሹመቱን ሰጥቶታል። በተጨማሪ የሞተ ሰው እንዴት ተነስቶ ነው እንደገና ሹመት የተሰጠው ሲሉ በኦሮሚያ የተሰጠውን ሹመት በተመለከተ ብዙዎቹ አስተዛዛቢ ብለውታል። የሌተና ጀነራል ጃከማ ከሎ ጋሻና ጦራቸው ለቅርስ ባለስልጣን አበረከቱ።
የሌተና ጀነራል ጃጋማ ከሎ 2 ጋሻዎችና 5 ጦሮችን ነው ለኢትዮጵያ ቅርስ ባለስልጣን እያበረከቱት። እኚህ ጀግና ለሀገራቸው ከፍተኛ አስተዋጽኦ እያበረከቱ እንደነበረ የሚዘነጋ አይደለም ብለዋል። ይህንን ባስረከቡበት ጊዜ ጋሻውና ጦራቸው ትላልቅ ትግል አርበኛ የነበሩ ጃጋማ ከሎ ግል ታሪካቸው እንዲጻፍና እንዲታተም ከፍተኛ አስተዋጽኦ ለበረከቱት ፒተር ሾርከን ከ16 ዓመታት በፊት በስጦታ የተበረከተውን እንደነበረ ነው በርክክቡ ወቅት የተገለጸው። የባለስልጣኑ ዋና ዳይሬክተር አበባው አያሌው ረዳት ፕሮፌሰር የታዋቂውና የስመጥሩ አርበኛ ሌተና ጀነራል ጃጋማ ከሎ ቅርሶች ለባለስልጣኑ እንዲበረከቱ ላደረጉት አካላትም ምስጋናቸውን አክለው አቅርበዋል። አርበኛው ፋሽስት ጣሊያን ኢትዮጵያን በወረረበት ወቅት ነው ቅኝ ግዛትን አልቀበልም በማለት ከ15 ዓመት ዕድሜያቸው ጠላትን ለመታገል የቆረጡና በጀግንነት እየታገሉ እንደነበረም አውስተዋል። በነበራቸው የትግል ጊዜም በወራሪው ኃይል ላይ ከፍተኛ ኪሳራና ጉዳት ማድረሳቸውንም ነው የተገለጸው። ከጦርነቱ ከድል በኋላ ጃጋማ ከሎ የጀነራል ማዕረግ የተሰጣቸው ሲሆን ፋሽስት ጣሊያንን በመታገል ሀገራቸውን ነፃነቷን ጠብቃ እንድትቆይ ከፍተኛ አስተዋጽኦ ማበርከታቸውም ነው የተገለጸው። ይሁን እንጂ ዛሬ መንግስት እንደ ሬሽን የሚያድለው የጀነራልነት ማዕረግ በቀላል እንዲህ የማይገኝ እንደሆነ የቀድሞ የጦር መሪዎች ተግባርና ስራቸው በገቢር እያስተዋለ እንደሆነም ተገልጧል። በቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ የሚገኘው ኤረር ቅድስት ልደታ ማርያም ወአተ ወብርሃን ሰላም መድኃኔዓለም አንድነት ገዳም ከትላንትና ጀምሮ የተነሳው እሳት ቃጠሎ እስካሁን አልጠፋም ተባለ። የገዳሙ ምክትል አስተዳዳሪ አባ ገብርኤል ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል ድንገተኛው የእሳት ቃጠሎ አደጋው ከትላንትና ጀምሮ የተከሰተ ነው ሲሉ ገልጠዋል። የቃጠሎ መነሻ እስካሁን ምን እንደሆነ ያልታወቀ ቢሆን እሳቱ እስካሁን ድረስ ባለመቆሙ እየተባባሰ እንደሚገኝ ነው የተገለጸው። የአብይ ጾምን አስመልክተው በዓታቸው ዘግተው በሱባኤ ላይ የሚገኙት አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራ ውስጥ የሚኖሩ የዱር እንስሳት ላይ ሁሉ አደጋ እንዳለ ነው የተገለጸው። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነት ከተማ አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪም አስተላልፈዋል። በ3 እና 4 ዓመት ውስጥ ተመሳሳይ እሳት ቃጠሎ አደጋ በገዳሙ መከሰቱንም አክለው የተናገሩት ከፍተኛ የድሮን ተተኳሽ የጫነ ቱርክ ወታደራዊ አውሮፕላን አዲስ አበባ መድረሱ ተገለጸ። አዲስ አበባ የቱርክ ወታደራዊ አውሮፕላን የድሮን ተተኳሽ ይዞ ነው መጓጓዙ የተሰማውና ቦሌ መድረሱ የተነገረው። ንብረትነቱ የቱርክ ተቋም መሆኑ የተገለጸለት ይህ አይሮፕላን በተለይም ከሰሞኑ በተከታታይ በረራዎችን የድሮን ተተኳሽ ጨምሮ የሌሎችን ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አይሮፕላን ማረፊያ ማራገፉ ነው መረጃዎች ያመላከቱት። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ ነው በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ሲያጓጉዝ የነበረው ይላል የተገኘው መረጃ። ይህ ወታደራዊ ጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስም ከፍተኛ የሆነ አጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችም ወታደራዊ ትጥቆቹ በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን ነው መረጃዎቹ ያመላከቱት። ገዢው የብልጽግና ቡድን ከወራት በፊት ጀምሮ የድሮን ተተኳሽ መሳሪያዎችን በተለያየ ጊዜ እያስገባ ከፍተኛ ጉዳት የሚደርስባቸው የሀገራችን ንብረቶች ላይ ችግር እየተከሰተም እንደሆነ ነው የተገለጸው። ንጹሐንን እየደበደበ እያፈንና እየገደለ የሚገኘው ይህ ኃይል አሁንም በአገሪቱ ላይ ያደረሰው ጉዳት እጅግ ከፍተኛ እንደሆነም ነው የተገለጸው። ኢትዮጵያ ከፍተኛ አደጋ ውስጥ ነች። ህዝባችንና ሀገራችንን ለመታደግ የሚደረገው ጥረት ላይ ህዝቡ በጋራና በአንድነት መቆም እንዳለበትም ነው እየተገለጸ የሚገኘው። በኢትዮጵያ የሚገኘውን ተጋድሎ በተመለከተ ህዝቡ በጋራና በአንድነት እስካልቆመ ድረስ ችግሮቹ እየተባባሱ የሚቀጥሉ መሆኑም ነው የተገለጸው። በመጨረሻም የኦሮሚያ ክልል ከፍተኛ የጦር መሳሪያዎችን በመግዛት ሽመልስ አብዲሳ የኦሮሚያ ብልጽግና ሹሞች እያስታጠቁት እንደሆነ ተገለጸ። ይህንንም መሳሪያዎችን የገዛበትን ምስጢራዊ መረጃም እንደዚሁ ወጥቷል። በሚገርም ሁኔታ በከፍተኛ ዋጋ የተገዙት እነዚህ መሳሪያዎች በሀገርና በህዝብ ላይ ጉዳት ለማድረስ በተለይም ከፋኖ ጋር የሚደረገውን ተጋድሎ ለማገዝ ይረዳሉ በሚል ነው ከፍተኛ ቁጥር ያለው መሳሪያ በመግዛት በሚሊዮኖች የሚቆጠር ገንዘብ ፈሰስ እየተደረገበት ብለዋል። ይህ ችግር እስካልተቀረፈ ድረስ ዛሬም የሀገሪቱ ሀብትና ንብረት ለተለያዩ የመንግስት የግል መጠበቂያ ሊውል በማሰብ ብቻ የሀገሪቱን ንብረት ለዚህ አገልግሎት መዋሉ
እጅግ ነውር የተበላበት ነው ሲሉም ነው የገለጹት። ህዝባችን ሀገራችን በችግር በመከራ በስቃይ ውስጥ ባለበት በዚህ ሰዓት የብልጽግና ሰዎች ግን ዛሬም ጭምር እንደዚህ አይነት መሳሪያዎችን በመግዛት ህዝቡን በማስታጠቅ ለተጨማሪ ጦርነት ለመዳረግ የሚያደርጉት ትንቅንቅ እጅግ ነውር እየተሞላበት ነው ሲሉ ገልጸውታል። በተደጋጋሚ ጊዜ በህዝባችን ላይ የሚደርሰውን ችግር ለመቅረፍ ህዝቡ የበኩሉን ጥረት በሚያደርግበት በዚህ ሰዓት መንግስት ወይም የኦሮሚያ ክልል ግን በህዝቡና በሀገሪቱ ንብረት ላይ ይቀልዳል ይላሉ። በተደጋጋሚ ጊዜያቶች የሚነገሩትን እና የሚገለጹትን መረጃዎች ሁሉ እየደበቀ በተለያየ ምስጢራዊ ስራዎችን የሚሰራው መረጃዎቹ እየወጡ እየተጋለጡበት መሆኑም ነው የተገለጸው። አሁንም ይህንን እስካልቆመ ድረስ ችግሮቹ እየተባባሱ እንደሚሄዱም ተገልጸዋል። በብልጽግና የሚሰሩት ገደብ የለሽ ተግባሮች ህዝቡን እያማረረ ሲሆን በተለይም በአዋሳም እንደዚሁ መምህራኖች የአንድ ወር ደሞዛቸውን ለብልጽግና ግንባታ የቤት ማሰሪያ የተጠየቀውን አንከፍልም በማለት ጥለው መውጣታቸው ነው የተገለጸው። እጅግ ከፍተኛ ቁጥር ያላቸው ከ3000 ያላነሱ መምህራኖችን በመሰብሰብ ይህ ገንዘብ የአንድ ወር ደሞዛችሁን እንድሰጡ በማለት ሲያስገድዷቸው እንደነበረና አንከፍልም በማለት ብዙዎቹ ስብሰባውን ረግጠው መውጣታቸው ነው የተገለጸው። ስለዚህ ለገንዘብ ማሰባሰብ ሲባል ትምህርት ቤቶች በሙሉ ዝግ መደረጋቸው ደግሞ እጅግ አስገራሚ አድርጎታል። ብልጽግና በራሱ አባላቶች ገንዘቡን መሰብሰብ አለበት እንጂ እንዴት እኛ የማይመለከተን መምህራን ለናንተ ቤት ማሰሪያ ገንዘብ እንከፍላለን በማለታቸው ነው ብዙዎቹ ቁጣቸውን ያሰሙት። ይህ የማይፈጸምን ነገር ለራሳችን የምንበላውና የምንጠጣዋትን ደሞዛችን እንኳን መክፈል እየቻለው መንግስት በተጨማሪ ለናንተ የብልጽግና ግንባታ የምንከፍልበት የለም በማለታቸው ስብሰባውን ረግተው ወጥተዋል። ግን በሚቀጥለው ምን እርምጃ ሊወሰድባቸው እንደሚችል የታወቀ ነገር የለም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበር። በቀጣይ ሌሎች ዘገቦቻችንን ይዘን እስከምንመጣ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩ ጤና ይስጥልኝ።